ዘዳግም 28 ከቁጥር 1 ጀምሮ እንዲህ ይላል። በኢየሱስ ስም አነባዋለሁ። እንዲህም ይሆናል የአምላክን የእግዚአብሔር ቃል ብትሰማ ዛሬ ያዘዘን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክ የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙማል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የወድ ፍሬ፣ የምድር ፍሬ፣ የከብት ፍሬ፣ የላም ርቢ፣ የበግ ርቢ ብሩክ ይሆናል። አንተ በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶች በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱ ባንተ ላይ በጎተራ በእጅ ስራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርክሃል። የአምላክ እግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔር እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በወድ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በላይ ላይ ያበዛል። እግዚአብሔር ለምድር በወራቱ ዝናብ ይሰጥ ዘንድ የእጅንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬ ያዘዝሁን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬ ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል ታመልካቸው ዘንድ ሌሎች አማልክት ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግም። ሁልጊዜም በላይ እንጂ በታች አትሆንም። ጌታ ይመስገን። እንግዲህ ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ እስከ 14 የበረከት ቃል እግዚአብሔር የተናገረው ቃል ነው ለእስራኤል ልጆች። ከዚህ ምዕራፍ ተነስቼ የተወሰነ እግዚአብሔር ቃል አካፍላችኋለሁ። ምክንያቱም እግዚአብሔር የሰጠኝ ምሪት ስላለ ሰሞኑ ተከታትለን ማካፍላችሁ ቃል አለ። ጌታ ይመስገን። የመልእክቴ ርዕስ እንዲህ ይሆናል የሚል ነው። እንዲህ ይሆናል። አጠገባችሁ ላይ ያለውን ሰው ያዙና እንዲህ ይሆናል በሉት። በቀጣይ ዘመን በሉት። እንዲህ ይሆናል በሉት። እግዚአብሔር በሉት። በረከቱን በሉት በቤትክ ላይ ያዛል። እንዲህ ይሆናል በሉት። በምድር ላይ ካሉ አሕዛቦች ሁሉ በላይ በሉት ከፍ ከፍ ያደርግሃል። እንዲህ ይሆናል። እግዚአብሔር በሉት በወጣህበት ሁሉ ይባርክሃል። እንዲህ ይሆናል። በመውጣትህ ብሩክ ትሆናለህ፣ በመግባትህ ብሩክ ትሆናለህ፣ በከተማ ብሩክ ትሆናለህ፣ በስራ ብሩክ ትሆናለህ፣ በሆድ ፍሬ፣ በእርሻ ፍሬ፣ በአገልግሎት ፍሬ እግዚአብሔር ይባርክሃል። ጠላቶችህ በአንድነት ተሰብስበው ወደ አንተ ለማጥፋት ሲመጡ በአንድ መንገድ የሚመጡብህ በሰባት መንገድ ከፊት ይሸሻሉ። እንዲህ ይሆናል። እግዚአብሔር በረከቱን ባንተ ላይ በጎተራ ላይ በእጅ ስራ ላይ እንዲወርድ አዟል። እንዲህ ይሆናል። እግዚአብሔር በረከቱን ባንተ ላይ በጎተራ ላይ በስራ ላይ በቤትክ ላይ በዘርክ ላይ እንዲወርድ አዟል። አንተ በሉት ታበድራለህ እንጂ ከማንም አትበደርም። ራስ እንጂ ጅራት አትሆንም። እግዚአብሔር እንዲህ ያደርጋል። የጊዜውን ዝናብ ሰማዩን ከፍቶ ይሰጥሃል። ግራ አይገባህም። ተስፋ አትቆርጥም። አትጨነቅም። ከማንም ለመበደር አትሄድም። አበዳር እንጂ
ቢሆንም እግዚአብሔር በሚቀጥሉት ቀናትና ዘመናት በዚህ ቃል ይባርክሃል። የረገጥከውን ምድር ላንተና ለዘርህ አሳልፎ ይሰጣል። የምሰራበት ስራ ቦታ ያፈራል፣ ሮቦት ይሆናል። እንዲህ ሆናል። በዘመንህ የምጨነግፍ መካን አትሆኑም። እያዩ ትበዛለህ፣ እያዩ ትሰፋለህ፣ እያዩ ትጨምራለህ፣ እያዩ ትገናለህ። ይህ የእግዚአብሔር በረከት ባንተና በዘር ላይ ይሆናል። በእነዚህ 3 ቀናት እግዚአብሔር ይህንን ድምፅ አየሩ ላይ ተናገሪ ብሎኛል። በኢየሱስም እናገራለሁ፣ ዘር አበዳር እንጂ ተበዳር አይሆንም። እናገራለሁ፣ ይህ የኪዳን ቃል ነው። ይህ የተስፋ ቃል ነው። አምላካችን እግዚአብሔር የሰጠን ቃል ነው። እግዚአብሔር የቃሉ አክባሪ ነው። አሁን ላይ ምንም ልትሆን ትችላለህ፣ ምንም ልትሰራ ትችላለህ፣ ምንም ልትሆኝ ትችላለሽ። እግዚአብሔር ከባዶ ያነሳቸዋል፣ ከምንም ያነሳቸዋል፣ ዋናውን አሳልፎ ይሰጣቸዋል። ከምድር አሕዛብ ሁሉ በላይ በዙሪያዬ በሉ ካሉ አሕዛቦች ሁሉ በላይ ከፍ ከፍ እላለሁ። በስራ በአገልግሎት በበረከት ከፍ ከፍ እላለሁ። የአሕዛብ ቤት በረከት እያየ አትቀናም። የአሕዛብን ቤት ብልጽግና አይተ አትቀናም። እግዚአብሔር ላንተ ደጁን ይከፍትልሃል። ያዌ አዶናይ ሁሉን ቻይ ኤልሻዳይ የሕዝቤን በር ከፍታለሁ ብሎኛል። የሕዝቤን በር ከፍታለሁ ብሎኛል። ከዚህ በኋላ አትቀደምም። ከዚህ በኋላ አትበለጥም። የምነግርህ የእግዚአብሔርን ድምፅ ነው። በሰፈር አትቀደምም። በመስሪያ ቤት አትቀደምም። የእግዚአብሔር በረከት ባንተና በራስህ ላይ ሆኗል። እግዚአብሔር ዋናውን በር ሲከፍት አይቻልም። ታምናለህ? እርግጠኛ ነህ? ይኸውልህ ስማኝ ስማኝ፣ የእግዚአብሔር ቃል ሕያውና የሚሰራ ነው። እያየህ ተቀደምኩ፣ እያየህ ተበለጥኩ። አሁንስ የኔ ነገር እዛ ነው። እጸልያለሁ፣ የእግዚአብሔር ቃል እሰማለሁ። ምንድነው? ከዓመት ዓመት የኔ ሕይወት እርግማን ውስጥ ነው። የኔ ሕይወት ማጣት ውስጥ ነው። ብድር ውስጥ ነኝ። በሽታ ላይ ነኝ። ድህነት ላይ ነኝ። ድካም ነኝ የምትል መልእክት አለኝ። ነገር ሽፍት ያደርጋል። የእግዚአብሔር በረከት በለው በጻድቁ ራስ ላይ ስለሆነ አንተ ደግሞ በለው በክርስቶስ ስለጸደቅ በለው እውነተኛ የሆነ ማጭበርበር የሌለበት በሌብነት ያልመጣ በማጭበርበር ያልመጣ ትክክለኛ በሆነ በረከት በሉት ከፍ በሉት ከፍ በሉት ልትለው በሉት። ከዚህ በፊት የሆነ ነገር ሲቸግርህ የሆነ ሰው ቤት ሄደ፣ ወዳጅ ቤት፣ ጎረቤት ሄደ፣ አንኳኩታል። ተቸግሬ እኮ ነው። ፊት ማየት እኮ እየፈራ ነው። ታውቃለህ አይደል? ተበዳሪ ሁልጊዜ ድምፁ ቀነስ አድርጎ ነው። እኔ አይደለም ያልኩት፣ ደሃ ይላል። ሲያወራ ራሱ ድምፁን ቀንሶ ነው ይላል። ጮክ ብሎ አያወራ። ድህነት በራሱ እግዚአብሔር ይገልብጠው። አፍ እንድትይዝ ነው የሚያደርግህ። የሆነ ለመበደር እንኳን ፈልገህ ሄደ አንገት ነው የምትደፋው። ቀና ብላ አታዩም። ያበዳርን ፊት እንኳን እንዳታይ ይከለክላል። ከዛ ትሄድና ወንድሜ ትላለህ። ጎንበስ ብለህ እንትን ይኖርሃል፣ ቸግሮኝ ነው ታበድረኛለህ ትላለህ። ሀብታሙ ግን ያለው ግን አበዳሪው ቀና ብሎ አለኝ ይልሃል ወይም የለኝም ይልሃል። ከዚህ በኋላ አንገትን ደፍተህ አቀርቅረህ ተጨንቀህ ቆዝም አትሄድም። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከዛሬ ጀምሮ ሰማዩን ባልከፍትላችሁ አለ፣ እግዚአብሔር ሰማይ ይከፍትላችኋል። በረከቱን በላያችሁ ላይ ያፈሳ፣ በረከቱን በአንተ ቤት ላይ ያፈሳ።
እግዚአብሔር በለው ያንተን ደጅ ይከፍታል። ኢየሱስ ያድናል። ኢየሱስ ያድናል። በሀገር አቀፍ ደረጃ ትልልቅ ደጅ ተከፍቶላቸው ምድሪቱ ላይ በሚገርም ፍጥነት በብልጽግና ክብር የሚወጡ አሉ። አገልጋይ አይባረክም ያለው ማን ነው? ሰለሞን እንደበለጸገ በሰለሞን ዘመን ብር አይቆጠርም፣ ወርቅ ከሚዛን አልፏል። ነሐስና ብር ከግቢ ውጪ ነበር። ምክንያቱም አልጋ ወርቅ ነው፣ ብርጭቆ ወርቅ ነው። ይህ ብልጽግና ላዩ ላይ እንደመጣ የእግዚአብሔር በረከት ከዚህ ቀን ጀምሮ ላያችን ላይ መጣ። አንተ ደጅ ይከፈታል። መማር እየፈለገ መማር ላጣው ታስተምረዋለህ። መብላት እየፈለገ መብላት ላጣው ታበላዋለህ። የቤት ኪራይ አጥቶ ለተቸገረው የቤት ኪራይ ትከፍላል። እንደውም ቤት ገዝተህ ትሰጠዋለህ። ያዙ አጠገባችሁ ይላል ዛሬ በሉት ከላይ ላይ የሚሰበር አንድ ቀንበር አለ በሉት። ካንተ ላይ በሉት ሲሰበር በሉት ከዘርክ ላይ በሉት ይሰበራል። እስቲ መስፋፋት የሚፈልግ በስራው መስፋፋት ይኸውልህ የእውነት ነው የምላችሁ፣ ብታምኑ ብቻ ነው የሚሻላችሁ። የእውነት እዚህ ጉባኤ ሁላችንም አለን አይደል? ብናምን ብቻ ነው ለኛ የሚያዋጣን። ካላመንን ከተጠራጠርን እናያለን አንቀምስም። ካመንን የእግዚአብሔር ቃል ይሰራል ካልን ቅድም ብያችኋለሁ። እኛ ይሄን ፕሮግራም አስበን አይደለም ያዘጋጀ ነው። እግዚአብሔር ምድሪቱ ላይ ሊያመጣ ያለው አዲስ ነገር አለ። ምድሪቱ ላይ እንደ ሀገር ሊቀየር ያለ ነገር አለ። ያ የሀገር ጉዳይ ሲቀየር አንዱ አንተ ነህ። አንተ ኋላ አትቀርም። አንተ አትደበቅም። እግዚአብሔር አንተን ፊተኛ ያደርጋል። ምክንያቱም ይሄው ቀጥታ በመጣው ድምጽ ውስጥ ነህ። በዚህ ድምጽ ስላለ እግዚአብሔር ያንተ ነገር ይነካዋል። አንተን ነክቶ ደግሞ የቤተሰብን ይነካዋል። ዛሬ በአንድ ሰው ቤት ላይ ሆነ፣ በአንድ ሰው ሕይወት ላይ ሆነ። ይኸውላችሁ በአንዳንዶቻችሁ ቤት እግዚአብሔር እንዲያደርጋል። ምትአት ነው የሚያስብል ነገር አንዳንድ ሰው ማለት ነው። በዛኛው ዓለም የሆነ ሰው የምታውቁት በአንድ ጊዜ ብድግ ብሎ የሆነ ሰው የሆነ ስራ ብቻ ትንሽ ስራ እየሰራ የምታውቁት ሰው ከአመት በኋላ ፎቅ ኖሮት አንድ 5 መኪና ኖሮት የሆነ ማደያ ኖሮት ብታዩ ምንድነው የምትሉት? ምንድነው የምትሉት? አስጠንቁሎ ነው አይደል የምትሉት? በጥንቆላው ዓለም በር እንደሚከፈት በጥንቆላው ዓለም ቢዝነስ እንደሚለቀቅ ምን ትላላችሁ? ታምናላችሁ? በእግዚአብሔር ዓለም መጽሐፍ ቅዱስ እንዲህ ነው የሚለው፣ የእጅን ስራ እባርክልሃለሁ። ይኸውልህ ስራ የሌለክ ልትባረክ አትችልም። ስራ እንዲኖር በሚጸለየው ጸሎት በር ይከፈታል። ስራ ያለክን ስራ ያላችሁ ግን እግዚአብሔር የእጆቻችሁን ስራ ይባርካል። ከዛ ሲያያችሁ ምታት ነው ይላሉ። ምን አግኝቷት ነው? ምን ሆኖላት ነው ይላል። ምክንያቱም ጌታ እንዲህ ይለኛል፣ አንዱ ሳጨርሱ ወደ ሌላ ምዕራፍ፣ አንዱን ከፍታችሁ ሳጨርሱ ወደ ሌላ ምዕራፍ፣ በአንደኛው ስትደነቁ ወደ ሌላ፣ ከምድር አሕዛቦች ሁሉ በላይ ከፍ 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 አደርጋለሁ። እንዴት ይሆናል? ከፍ ማለት ይሆናል። የቀድሞ ስፍራ መቀየር ይሆናል። ደረጃ መቀየር ይሆናል። ሲጀምር ርዕሴን ያልኳችሁ እንዲህ ይሆናል አይደል? አየ እንዲህ ነው የሚለው፣ ከፍ ከፍ ያደርጋል። የአምላክን የእግዚአብሔርን ቃል ብሰማ፣ ቁጥር 2 የአምላክን የእግዚአብሔርን ቃል ብሰማ እነዚህ በረከቶች ሁሉ ወደ አንተ ይመጣሉ ያገኙማል። ምን ማለት ነው? አይተ የኔ በሆነ ያልከው እኚህ በረከቶች ምድር ላይ አሉ የሚባሉ በረከቶች ቅድም እያቸዋለሁ፣ ከማጭበርበር ከማታለል ውጪ የመጡ ትክክለኛ የእግዚአብሔር በረከት ረፍት ያለው ነው። እግዚአብሔር አሁን የሚያስነሳው ትውልድ እንደዚህ አይነት ትውልድ ነው። ከማጭበርበር ጋር ከመሰራረግ ጋር ከማታለል ከሙስና ጋር እንደዚህ አይነት ውስጥ ያለ አይደለም። እግዚአብሔር ብቻውን መባረክ ይችላል። ብቻውን ከባዶ አንስቶ ያከብራል። ብቻውን ደጅን እየከፈተ ያበዛል። የእግዚአብሔር በረከት ማለት ሁሌ ከመለመን ወደ መስጠት፣ ከመቸገር የተቸገሩትን ወደ መደገፍ
መደገፍ፣ አንገት ከመድፋት አንገት የደፈቱት ቀና ወደ ማድረግ እግዚአብሔር ያሻግራቸዋል። በጣም ይገርመው። ከዛ በመውጣት ብሩክ ነህ፣ በመግባት ብሩክ ነህ፣ በከተማ ብሩክ ነህ አለ። በሆድ ፍሬ ብሩክ ነህ፣ በእርሻ ብሩክ ነህ። እያንዳንዱ ተናገረ። እስከ 14 ድረስ በረከት ተናገረ። ግን ቁጥር 1 ላይ ያለውን ላስምርበት። ቁጥር 1 ላይ ምንድነው ያለው? የአምላክህን የእግዚአብሔርን ቃል ብትሰማ። ይሄ ከፍታ ይሄ በረከት የሚያገኛቸው እነማን ናቸው? አንደኛ የእግዚአብሔርን ቃል የሚሰሙ። ምን ይላል ቁጥር 1 ላይ? የአምላክህን የእግዚአብሔርን ቃል ብትሰማ። የማን ቃል? የሰው ቃል፣ የአካባቢ ቃል፣ የቤተሰብ ቃል፣ የዓለም ድምፅ። የአምላክህን የእግዚአብሔርን ቃል ብትሰማ። የአምላክህን የእግዚአብሔርን ቃል ምን ብትል? ብትሰማ። አጠገባችሁ ላለው ዘዳግም 28 በሉት፣ ከቁጥር 1 በሉት እስከ 14 ያለው ታላቁ በረከት በህይወትክ ላይ በሉት አካል የሚለብሰው አሁን በሉት ሀገራችን ላይ ሊመጣ ያለው የበረከት ንፋስ ሊያገኝ የሚችለው ይሄንን ቃል በሉት ስሰማ ነው በሉት። የአምላክን የእግዚአብሔርን ቃል ብትሰማ። ከዛስ ያዘዘን ትእዛዝ ሁሉ ምን ብትል? ምን ብትል? ብታደርግ። ትእዛዝ ሁሉ ማለት መርጠህ አይደለም። አንዳንዱ ሰው መርጦ ነው የሚያደርገው። እግዚአብሔር እንዲህ ሲናገር ለምሳሌ 5 ነገር ከነገረው ከ5ቱ የተመቸውን 3ቱ ነው የሚያደርገው፣ ወይ 2ቱን። የማይመቸውን አያደርግም፣ መርጦ ያደርጋል። መርጣ አድርግ አይደለም ያለው። ያዘዘን ሁሉ ተነስና ጅንካ ሂድ ካለ ልትሄድ፣ ተነስና አረብ ሀገር ሂድ ካለ ልትሄድ። አይ እኔ አሜሪካ ነው የምሄደው ብለህ እንዳትቀይር ነው። ተነስና በንሳ ሂድ ካለ አዲስ አበባ ተነስተ እንዳትሄድ። ያንተ በረከት ያለው በንሳ ከሆነ በንሳ ሂድ ማለቱ ነው። የአምላክን የእግዚአብሔር ትእዛዝ ሁሉ ብታደርግ ብትጠብቀው፣ እግዚአብሔር አለ ከምድር አሕዛቦች ሁሉ በላይ ከፍ ከፍ። 3 ነገር ነው የምነግራችሁ፣ በደንብ ስሙኝ። አንደኛ ብትሰማ፣ የአምላክን የእግዚአብሔርን ቃል ብትሰማ። መጽሐፍ ቅዱስ ሲናገር እምነት ከመስማት ነው ይላል። መስማትም ብዙ ሰው ዘንድሮ እየከሰረ ያለው እግዚአብሔርን አይሰማም፣ ሰውን ነው የሚሰማው። እዚህ አካባቢ እንትን ቢከፈት እንዴት ነው ያዋጣል ይላል። ሰውን ከማማከር በፊት እግዚአብሔር ጋር ጠይቅ። የሆነ ስራ ከመጀመር በፊት እግዚአብሔር አለህበት ሆይ ያዋጣል ወይ በለው። ያኔ ሹክ ይልሃል። የማያዋጣ ከሆነ ይሄ ላንተ አይሆንም ይላል። የሚያዋጣ ከሆነ ልጄ ቀጥል አለው ትታተርፋለህ ይልሃል። ኢየሱስ ጌታ ነው። እግዚአብሔር በዚህ ጊዜ የሆነ ሰው ኢኮኖሚ ታች ከነበረበት ላይ ያወጣል። ልንገራችሁ፣ በመጽሐፍ ቅዱስ የእግዚአብሔርን ቃል ሰምተው አንደኛው ላይ የእግዚአብሔርን ቃል ሰምተው ትርፋማ ከሆኑ ሰዎች መካከል የመጀመሪያው አብርሃም ነው። በመጽሐፍ ቅዱሳችን ላይ ታላላቅ እግዚአብሔር ሰዎች የምትሏቸው ባለጠጋ ናቸው፣ የተባረኩ ናቸው። ለምሳሌ አብርሃምን እዩት። አብርሃም ዘፍጥረት 13 ቁጥር 2 ላይ ስታዩ አብርሃምም ይላል በከብት በብር በወርቅ እጅግ በለጠቀ ይላል። በለጸገ፣ በከብት በብር በወርቅ እጅግ በለጸገ። ይህን ቃል ሳነባው ዘዳግም 28 አብርሃም ቤት እንዳለ አስተዋልኩ። ምክንያቱም ምንድነው የሚለው? ቅድም ባነበብኩላችሁ የአምላክን የእግዚአብሔርን ቃል ብትሰማ፣ ያዘዘን ትእዛዝ ሁሉ ብታደርግ ብትጠብቅ፣ ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርጋል። ከዛ እነዚህ በረከቶች ወደ አንተ ይመጣሉ፣ ያገኙማል። በምድር ፍሬ ትባረካል። አብርሃም ቤት ስታዩ የምድር ፍሬ አለ፣ የከብት ፍሬ አለ፣ የሰው ፍሬ አለ። ዘዳግም 28 አብርሃም ቤት አገኘሁት። አብርሃም እንዴት ነው በከብት በወርቅ በብር የበለጸገው የሚለውን ቃል ሳሳያችሁ ዘፍጥረት 12 ቁጥር 1 ይመልሰናል። አብርሃም ገና እግዚአብሔር እንዲህ አለው 12 ቁጥር 1 ላይ እግዚአብሔርም አብርሃምን አለው ይላል። እግዚአብሔር የማን ድምጽ ነው? የእግዚአብሔር ድምጽ። አብርሃምን አለው ምን አለ? እንዲህ አለ ይላል። ምን አለው? ከሀገር ከቤተሰቦች ከአባት ቤት ተለይተ ምን ብለ እኔ አለ ከዛ ወደማሳይ ምድር ምን በል ውጣ
ትደነቃላችሁ። አብርሃምና ሎጥ ብቻ እዛው ዘፍጥረት 13 ላይ ምድር አልበቃቸውም ይላል። አዋሳ ላይ በጣም ብዙ ሰው ይኖራል፣ ግን አልተጣበብንም አይደል? አብርሃምና ሎጥ ግን አንድ ምድር አልበቃቸውም። ከብታቸው ብዙ ነው፣ ምድር አልበቃቻቸውም። ምክንያቱም አብርሃም ቤት የእግዚአብሔር ብልጽግና አለ፣ በረከቱ አለ። አንተ ምድር እስከማትበቃ ምድር አንተን መሸከም እስኪያቅታት ለብዙ ድሃ አባት እስክትሆን ብዙ የተቸገረን የወደቀን አንስተ እስክትመግብ እግዚአብሔር ዳርቻን ያሰፋል። እንደነ በረከት ውስጥ ግን የሚያስገባ የመጀመሪያው እሱን በመስማት ነው። እንዴት ነው ሰው ምድረ በዳ ላይ ሆኖ በወርቅ የሚባረከው? እንዴት ነው ሰው ወጥቶ በብር የሚበለጽገው? እንዴት ነው ሰው በከብት የሚባረከው? አጠገባችሁ ያለው እግዚአብሔርን ስማ በለው። እዛ 12 ላይ ምንድነው የሚለው? ከሀገር የመጀመሪያ ከሀገር ማለት ምን ማለት ነው? ከተወለድክበት፣ ከምታቀው፣ ከኖርክበት፣ ከሰነበትክበት ሰፈር፣ ከዛስ ከዘመዶች አሉኝ ከምትላቸው፣ ወዳጄ ናቸው ከምትላቸው፣ የቅርቤ ናቸው ከምትላቸው። ሶስተኛ ከአባት ቤት። የአባትን ቤት መለየት ደግሞ ይከብዳል። ምክንያቱም ከባድ ነው። የአባት ፍቅር፣ የቤተሰብ ፍቅር ከባድ ነው አለውና ወደ እንትን ከተማ ሂድ አይደለም ያለው፣ እኔ ወደ ማሳይ። አብርሃም እግዚአብሔርን ሰምቶ የወጣው ወደሚያቀው ምድር አይደለም፣ እግዚአብሔር ወደሚያቀው እኔ ወደ ማሳይ ምድር ምንባል ተለይታ ውጣ አለው። ይህንን ሰማ አብርሃም። መለየት፣ ከሀገር መለየት፣ ከቤተሰብ መለየት፣ ከአባት ቤት መለየት። ከዛስ ወዴት እንደሚሄድ ሳያቅ መሄድ። የ75 ዓመት ሰው ነው፣ የ25 ዓመት ጎረምሳ አይደለም። የ75 ዓመት ሰው ከቤተሰብ ተለይተ ውጣ በሚባልበት ሰዓት አስቡት። አብርሃምም ወዴት ነው የሚሄደው? ንገረኛ፣ ከተማውን አሳውቀኛ፣ እከሌ ነብይን ላክልኛ፣ አንተ እግዚአብሔር ኮንክ ኢንተርናሽናሉን አገልጋይ ላክልኝ አላለም። ሰማ። ያለው ምንድነው? ተለይ ነው። ዛሬ ከሀገር ውጣ ያልኩ አይደለም፣ ከዘመድ ከአባት ቤት አላልኩም። ግን እግዚአብሔር እንድትወጣለት ከሚፈልገው ከነገረ አንተ ከምታቀው ለበረከት ጠንቅ ከሆነ ለበረከትሽ ጠንቅ ከሆነ ከዛ ምዕራፍ ካልወጣሽ ይሄ በረከት አያገኝሽም። ሰው ሲባረክ፣ ሰው ሲሰፋ፣ በእግዚአብሔር በረከት ውስጥ ሰው ሲረሰርስ ያለሽ ያንቺ ቤት አይረሰርስም። ምክንያቱም አልሰማሽውማ፣ አልሰማኸውማ። አብርሃም አላቅማማም። ወዴት ነው ሄደው አላለም። አባቴን ትቼ አላለም። ዘመዶችን ተለይቼ አላለም። አብርሃም ውጣ፣ እሺ፣ ተለይ፣ እሺ። ቁጥር እዛው 4 ላይ ምንድነው ያለው? አብርሃምም ይላል እግዚአብሔር እንዳለው ሄደ። አብርሃምም እግዚአብሔር እንዳለው ምን አለ? ሄደ። ይሄ ማለት ሁለተኛ ስቴፕ ነው። አንደኛው ሰማው፣ ሁለተኛው ሄደ። ሄደ የሚለው መታዘዝን ይወክላል። ሰምተ ከታዘዝ የሚከተል በረከት አለ። ያ በረከት አይደለም የሰፈር ጠንቋይ፣ አይደለም የሰፈር ሟርተኛ፣ አይደለም የሰፈር ጅብ ጋላቢ ቀርቶ የዓለም ነገስታት የጥልቅ አባላት ሁሉ ቢነሱ ሉሲፈር እስከነምናምኑ ቢወጣ ያንተን በር አይዘጋው። ብዙ ሰው ስራ የተበላሸው አይጥለውብኝ ነው ይላል። ብዙ ሰው የኔ ነገር የተበላሸው ከማረቱብኝ በኋላ ነው ይላል። ኖ የሰፈር ሟርተኛ ያንተን በር አይዘጋው። አንተ ትክክለኛ ቦታ ላይ ካለ፣ አንቺ ትክክለኛ ቦታ ላይ ካለሽ፣ እግዚአብሔር በነገረሽ ቦታ ላይ ካለሽ ለምን ጌራራ አይሆንም? ጌራራ ማለት ፍሬ ማፈራ ቦታ፣ ጭንጫ ድንጋያማ ነው። እዛም ተሆኖ 100 እጥፍ ተፈርቷል። ዛሬ አንድ ሰው ነቅሎ ወጣ። ቀኝ እጅን አንሳና እግዚአብሔር ከሌለበት በል፣ ዋጋ ከከፈልኩበት፣ ህይወቴ ከተያዘበት፣ ከበረከት ከጎደልኩበት ከዛ ስፍራ በኢየሱስ ስም ነቅዬ ወጣው በለኝ። በቃ ይሻላል፣ መንቀል ይሻላል አይደል? ዛሬ አንዳንዶቻችሁ እግዚአብሔር ወደ ነገራችሁ ሐሳብ ተመልሳችሁ ተስማምታችሁ ትሄዳላችሁ። ሼፓታ እናንተ መንፈስ ዓለም ላይ ማይ ጋድ እንዲምንጭ ሲፈልቃሉ። ከዚህ በኋላ ወዴት ልሂድ ብለ ግራ አትጋባ። የእግዚአብሔሩ የትኛው ነው ብለ የእግዚአብሔሩ እግዚአብሔር የከፈተው የትኛው ነው፣ እግዚአብሔር ያሰበው የትኛው ነው ብለ አይተ ጠይቀ ቼክ አድርገ ትገባበታል።
ባንተ በረከት ላይ ጠላት አይገባም። ባንተ በረከት ላይ ሁኔታ አይገባም። የተከፈተልህ በላይ ራስ ትገባል። አማርጠ የእግዚአብሔር ፍቃድ ባለበት ትገኛል። የሆነ ሰው ነገር ወጣ። መንፈስ ዓለም ላይ የማየው ልንገራችሁ፣ እንዲህ መንጭቆ የሚወጣ ሰው ያለ መንጭቆ መውጣት ታውቃላችሁ አይደል? በተለይ ሹፌሮች ጭቃ ሲይዛችሁ መኪና እንዴት አድርጋችሁ እንደምትወጡ ታውቃላችሁ። ዛሬ ለአንድ ሰው ከተያዝክበት ከተገደ ራስን በራስ ይዘህ አድክመ ከቆየበት እግዚአብሔር ወዳየልህ በረከት እግዚአብሔር ወደ ነገረ በረከት መንጭቀ ትወጣለህ። ዛሬ የመውጣት ቀን ይሆናል። ዛሬ የመውጣት ቀን ይሆናል። ፓርታሳፓ ቁጭ ከማለት ወደ መራመድ ከተጣልክበት ወደ ከፍታ ዛሬ ትነሳለህ። የእውነት ነው የምልህ። ይሄ ቃል የአገልጋዮችን ደጅ ይከፍታል። ከዚህ በኋላ ያለው ምዕራፋችን የሰው እጅ እያየን አናገለግልም። የእግዚአብሔር በረከት ላያችን ላይ መጥቷል። ለትውልድ እየሰጠን እናገለግል። የማንም እጅ አታይም። ተቸግረህ አንተ የእግዚአብሔር ሰው፣ አንቺ የእግዚአብሔር ሰው፣ አምላክሽ እግዚአብሔር ይባርክሻል። ለብዙዎች የእረፍት ምክንያት ያደርግሻል። አብሬዳስ አብርሃም አቤት ውጣ። ወዴት? እኔ ወደማሳየ። አይገርምም? ከሚያቀው ሀገር ወደማያቀው ሀገር፣ ከሚያቀው ቤተሰብ ወደማያቀው፣ ከአባቱ ቤት ወዴት እንደሚሄድ ሳያቅ አብርሃምም ተለይቶ ወጣ። ተለይ ካለ ተለይ። አንዳንድ ሰዎች አጠገባችሁ ላይ የኪሳራችሁ ምክንያት ይሆናሉ። ታውቃላችሁ አይደል? ሎጥ ለአብርሃም የነውጥ ምክንያት ነበር። እግዚአብሔር ቃል ይላል በረኞች መካከል ግጭት ተፈጠረ ነው የሚለው። እዩ እሺ ቼክ አርኩ። ዮናስ ለሌሎች የኪሳራ ምክንያት ነበር። አንዳንዶች ከስራው ያስከስራሉ። ከስራው የሚያስከስሩ አሉ፣ የሚያስጥሉ አሉ። ቼክ አርጉ። አካባቢያችሁን ቼክ። ከማጋ ነው የተንቀሳቀሳችሁ ያላችሁ? ከማና ጋ ነው ያገለግላችሁ? ከማጋ ነው እየሰራችሁ ያላችሁ? ትርፋማ ከሚያደርጋችሁ ውጤታማ ከሚያደርጋችሁ ወይስ ከሚያከስራችሁ ጋር? እሱ ቼክ አርጉ። ያላችሁበትን ቦታ ቼክ አርጉ። ከማን ጋር እንደምትወጡ እንደምትገቡ ቼክ አርጉ። አብርሃም ግን ተለይተው ውጣ አይደል ያለው? ወዴት እንደሚሄድ ሳያቅ ይላል እግዚአብሔር እንዳለው። ባይዘው ልክ እግዚአብሔር ምንድነው ያለው መሰላችሁ? ተለይተው ውጣ ካለው በኋላ ምንድነው ያለው? ታላቅ ህዝብ። እሺ ታላቅ መሆኑን ፈልጉ። እሺ ይሄ ጉባኤ ይፈልጋል ታላቅ ህዝብ ለመሆን የመጀመሪያ እግዚአብሔርን መስማት። እግዚአብሔርን ስሙ። የእውነት ነው የምላችሁ። መቼም የትም ሄዳችሁ አታፍሩ። ሁሉ ጊዜ እግዚአብሔር የሚሰማ ሰው አትራፊ ነው የሚሆነው። ሁሌ በየትኛውም ሰዓት ድርቅ በሆነ ዘመን ላይ ውጣና ዝራ ካለ ወጥተ ዝራ። ዝናብ የለም አትበል። ሁሉ ኪሳራ ነው። ኑሮ ተቃውሷል ሲል የሆነ የሥራ አይዲያ አይምሮ ላይ ከመጣ ጀምረው እግዚአብሔር ውስጥ ላይ ካስቀመጠ ትርፋማ ያደርጋል። ምንም ሰው የሚድንበት የሌለበት አካባቢ ሆነ ስበክ፣ መስክር፣ ሰዎችን አድናለሁ ካልክ አይን ጨፍነ ስበክ። እግዚአብሔር 100 እጥፍ አድርጎ ነፍሳት ይሰጣል። ምክንያቱም እግዚአብሔር ባላችሁ ስፍራ መገኘት ውጤታማ ያደርጋችኋል። አብርሃም ሰማ። እንዲህ አለ እግዚአብሔር፣ ታላቅ ህዝብ አደርጋለሁ፣ ከዛስ እባርካለሁ፣ ለበረከትም ሁን። ከዛስ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ። የምድር ነገዶች ባንተ 7 አይነት በረከት 7 በረከት ሰጠው። አብርሃም ወደ ማቀው ምድር ሲወጣ ይህንን 7 በረከት አቅፎ ነው የወጣው። ቃል ይዘ ከወጣ አትራፊ ነህ። ቃል ካለ ድምጽ ካለ ምድረ በዳ ላይ አንተ ስኬታማ ነህ። እግዚአብሔርን ሰምተሽ ከወጣሽ እንዳንቺ ኃያል ሰው ምድር ላይ አይኖርም። አብርሃም ይህንን በረከት ይዞ ወጣ። በጣም የሚገርማችሁ ከእግዚአብሔር የሰማውን ቃል ይዞ ወጣ ይላል። ከዛ ምንድነው የሚለው መሰላችሁ? ምዕራፍ 13 ቁጥር 2 12 ላይ ወጣ። 13ኛ ምዕራፍ ላይ ከአንድ ምዕራፍ በኋላ ከመታዘዝ በኋላ እግዚአብሔርን ከመስማት በኋላ ምን ሆነለት? አብርሃምም ይላል
በብርና በወርቅ እጅግ ነው የሚለው። እጅግ ማለት አካባቢው ካሉ ከዚህ በፊት ወርቅ ክምችት ከነበራቸው፣ ከዚህ በፊት ገንዘብ ከነበራቸው፣ ከዚህ በፊት ከብት ከነበራቸው እጅግ በለጸገ። ከአካባቢ ያንተ ነገር ከፍ እንዲል ትፈልጋለህ? እግዚአብሔርን ስማው፣ እግዚአብሔርን ስሚው። ባለ ሽፍራ